ሰላም ጤና ይስጥልን እንደምን አላችሁ የዶክተር ሶፎንያስ ቤተሰቦች ዛሬ በጣም ይጠቅማችኋል ብዬ ያሰብኩትን አንድ አሪፍ ቪዲዮ ይዤላችሁ መጥቻለሁ። ይህ ቪዲዮ ስለምንድን ነው የሚያወራው ካላችሁኝ በግንኙነት ወቅት ወንድና ሴት ግንኙነት በሚያደርጉበት ሰዓት ወንዱ ከሴቷ መስማት የሚፈልጋቸው 5 ወሳኝ ነጥቦች አሉ። እነዚህ ነጥቦች ብዙ ሰዎች በተግባር አይቶ ያረጋግጣቸው ናቸው። እናንተም 100% አይታችሁ እንደምትወዱት እርግጠኛ ነኝ። ለቻናላችን አዲስ የሆናችሁ ሰዎች ወደ ኋላ በመመለስ ያለፋችሁን ቪዲዮ አይታችሁ ከተመቻችሁ ቻናላችንን ሰብስክራይብ እንድታደርጉ እንመክራለን። ቀድማችሁ ቤተሰብ የሆናችሁ ደግሞ እያመሰገንን ወደ ዛሬው ጉዳይ ቀጥታ እንግባ። ወንድ ልጅ በመጀመሪያ ደረጃ መስማት የሚፈልገው ሴቷ ከግንኙነት ላይ ያለች ልጨርስ ነው ደርሻለሁ የሚለውን ቃል ወደ እርካታው ልደርስ ነው የሚለውን ቃል መስማት በጣም ይፈልጋል። እሱ እየሰራ ያለው ስራ ዝም ብሎ ልፋት እንዳልሆነና ሴቷን በግንኙነቱ ምን ያህል ደስተኛ እንደሆነች እንደማረጋገጫ ስለሚወስደው ሴቷ ልጨርስ ነው በምትል ሰዓት ወንዱ በራስ ያለው መተማመን በጣም ይጨምራል። ቼክ አድርጋችሁ ማየት ትችላላችሁ። ሁለተኛው ወንዱን ስሙን ደጋግሞ መጥራት ነው። አቆላምጦም ሊሆን ይችላል። ይህ ሴቷ በጣም ጫፍ ላይ እንደደረሰችና እርካታው ላይ እንዳለች ለወንዱ ማረጋገጫ ነው። ይህንንም ሞክራችሁ ታዩታላችሁ። በሶስተኛ ላይ ያለው የወንዱ ብልት በጣም እንደተመቻትና ከዚህ በላይ እንደማትፈልግ በጣም አስተማማኝ ብልት እንዳለው እንደሚያስደስታት ስለ ብልቱ ያላትን አመለካከት በዛን ሰዓት ብትነግረው ወንዱ በራስ መተማመኑ እጥፍ ይጨምራልና ይህ ከወሲብ ጋር በተያያዘ የብልት አለመቆምና ቀድሞ የመጨረስ ችግሩ ከወንድ ልጅ ኮንፊደንስ ማጣት የሚመነጭ ስለሆነ በዛን ሰዓት ወንዱ በራሱ ያለው የወሲባዊ ህይወት በጣም ኮንፊደንስ ስለሚሆን የተሻለ ግንኙነት ከሴቷ ጋር ለማድረግ ያስችለዋል ማለት ነው። አራተኛው ስጨርሱ በህይወትሽ እንደዚህ አይነት ግንኙነት አድርጎሽ እንደማያውቅ ከሌላ ሰው ጋርም ኤክስፒሪየንስ ካለሽ እንደዚህ አይነት ግንኙነት ከዚህ በፊት አድርጌ አላውቅም በጣም አሜዚንግ የሆነ ችሎታን ያለው ብሎ ወንዱን ማበረታታት ለሚቀጥለው የግንኙነት ጊዜ ራሱን በጣም ሬዲ አድርጎ ስለሚመጣ የተሻለ የግንኙነት አቅም ይኖራል። ይህ ብዙ ጊዜ ኢትዮጵያ ውስጥ አልተለመደም። ሴቷም ዝም ብላ ግንኙነት ታደርጋለች፣ ወንዱም ዝም ብሎ ያደርጋል። በግንኙነቱ ጊዜ የነበሩ ቅራኔዎች ያልተመቻችሁ ነገር ካለም ስለማትነጋገሩ ግንኙነቱ ይበልጥ እየተዳከመ በመምጣት ወሲብ እንዲያስጠላችሁ ሁሉ ሊያደርግ ይችላል ማለት ነው። አምስተኛና የመጨረሻው ይሄ በጣም ወሳኙ ፓርት ነው። በግንኙነት ጊዜ ዛሬ ያንተ ቀን ነው እንደፈለግ ተደሰት ብሎ ለወንዱ ሙሉ ሰውነትን አሳልፎ መስጠት ነው። ይህ አሁን እየተለመደ የመጣ ተግባር ነው። በፊት ሴቶች ከአንድ ፖዚሽን ውጭ በግንኙነት ላይ ግንኙነት ለማድረግ ፍላጎት የላቸው ነበር። አሁን ግን ሙሉ ሰውነታቸውን ፈቅደው ለወንዶች እየሰጡ ስለሆነ ብዙ ባለትዳሮች ስፔሻሊ ወጣት ባለትዳሮች በግብረ ስጋ ግንኙነት ላይ በጣም ደስተኛ እንደሆኑ ይናገራሉ። እና ሙሉ ሰውነትን አሳልፎ መስጠት ማለት ወንዱ የፈለገውን ፖዚሽን እንዲጠቀም በዛ ላይ ደግሞ አንቺንም ሁኚ እንዳለሽ እንድትሆኚ ይረዳዋልን። ለወንዱ ስልጣን መስጠት በግንኙነት ጊዜ ከፍተኛ የሆነ ሚና ይጫወታል። እንዳጠቃላይ በግንኙነት ጊዜ ወንድና ሴቶች እነዚህን 5 ነገሮች ተግብራችሁ የተሻለ ውጤት እንደምታዩ ተስፋ አድርጋለሁ። ዶክተር ሶፎንያስ ነበርኩ። ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡ። በጣም ሲሪየስ ነው የምትሉትን ችግር በቴሌግራም አካውንቴ ብትልኩልኝ ወዲያው ቀድሜ እናንተን ነው መልሰው ሌሎቻችሁን ቀስ እያልኩ መመለስ አይቀርም። አንድም የማይመለስ ጥያቄ ቴሌግራማችን ላይም ኮሜንት ቦክስ ላይም ስለሌለ ሁሉንም ለመመለስ ሞክራለሁኝ። ዶክተር ሶፎንያስ ነበርኩኝ። ስለተከታተላችሁኝ አመሰግናለሁ። ባይ ባይ።